ማንዴላ ለራሱ ቤተሰብ እንጂ ለጥቁሮች አልኖረም። በደቡብ አፍሪካ ታሪክ ውስጥ እንደ ቅዱስ የሚታዩት ኔልሰን ማንዴላ በዛሬው ትውልድ አይን ከሃዲ ተብለው ሲጠሩ መስማት ለብዙዎች አስደንጋጭ ሊሆን ይችላል። የቀድሞው የኡኮዚ ኤፍኤም አቅራቢና የዙሉ ባህል አቀንቃኙ ንግዝዌ በቢንካ ኔሽን ፖድካስት ላይ ቀርቦ ባደረገው ንግግር የኔልሰን ማንዴላን በጎ መልክ ቀይሮታል። የዙሉ ባህል አቀንቃኙ ንግዝዌ ማንዴላን ከዓለም አቀፉ የሰላም ተምሳሌት ካባው ልቆ በድፍረት በመናገሩ ከፍተኛ መነጋገሪያ ፈጥሯል። እንደሱ አባባል ማንዴላ ለጥቁር ደቡብ አፍሪካውያን እውነተኛ ለውጥ ከማምጣት ይልቅ ሸጦናል የሚል ጠንካራ ክስ ያቀርባል። ማንዴላንና የትግል አጋሮቹን በከፍተኛ ቁጭት የሚወቅሰው ንግዝዌ ማንዴላ ያደረገው ነገር ቢኖር ለራሱና ለቤተሰቡ እንጂ ለደቡብ አፍሪካ ጥቁር ሕዝቦች የፈየደው ነገር የለም። ማንዴላን ከዳንስ ውጪ ለኛ ያደረገው ምንም ነገር የለም በማለት በምሬት ይገልጸዋል። ይህ አባባል ማንዴላ በዓለም መድረክ ላይ የነበራቸው ተቀባይነት በሀገር ውስጥ ካለው የህዝብ መከራ ጋር እንደማይመጣጠን ለማሳየት የተጠቀመበት ነው። እንደ ዙሉ ህዝብ ያላቸውን ማንነት በማንሳት ከነጭ ማህበረሰብ ጋር ስላላቸው ግንኙነት ግልጽ አቋም ይዟል። ነጮችን አንወዳቸውም፣ ነገር ግን አብረናቸው መስራት እንችላለን በማለት ግንኙነቱ በስሜት ሳይሆን በፖለቲካና በኢኮኖሚ ጥቅም ላይ የተመሰረተ መሆን እንዳለበት ተከራክሯል። ንግዝዌ በሀገሪቱ ውስጥ ስላለው የውጭ ዜጎች እንቅስቃሴም የሚከተለውን ግልጽ መስመር ያሰምራል። ስራ ለሚፈጥሩና ለሀገር እድገት አስተዋጽኦ ለሚያደርጉ የውጭ ዜጎች ትልቅ ክብር እንዳላቸው ይገልጻል። በሌላ በኩል ሀብት የሚያባክኑና በህገ ወጥ ተግባራት ላይ የተሰማሩትን ማፊያዎች በጽኑ እንደሚቃወሙ አስታውቋል። በማህበራዊ ሚዲያው ላይ ከፍተኛ መነጋገሪያ የሆነው ይህ የፖድካስት ውይይት በታሪክ ትልቅ ስም ያላቸው መሪዎች በዛሬው ትውልድ አይን እንዴት እየታዩ እንደሆነ ትልቅ ማሳያ ነው። በደቡብ አፍሪካ ውስጥ ያለው ስር የሰደደ ኢኮኖሚና የማህበራዊ ፍትህ ጥያቄ ትውልዱ የትላንት ጀግኖቹን መልሶ እንዲመረምር እያስገደደው መሆኑን ያሳያል። The foreigners are selling